አያችሁታል ቪዲዮን። ሶ እንግዲህ ከቪዲዮ ላይ ተነስተን ስናወራ ብዙ ሰው የአእምሮ ጤና መለኪያ ነው። የአእምሮ ጤና የሚለካው አእምሮአችን ምን ያህል ፖዚቲቭ ነገሮች ላይ ሪፖስትም አሪፍ ነው። ሪፖስት አድርጉት። ሶ ተባበሩን። እንግዲህ ለእናንተ ነው የምንሰራው፣ ለዛ ነው። ስለዚህ አእምሮአችን ጤናው የሚለካው ለምሳሌ አንድ አእምሮ ጤነኛ አይደለም፣ ጤነኛ ነው፣ ወይንም ደግሞ ጤነኛ ባይሆንም ራሱ በጣም ምን ያህል የከፋ ነው የምንለው ነገሮችን የሚያይበት አስተያየቱ ነው እንግዲህ ያንን የሚያደርገው። ሶ በማንኛውም ቦታ መልካምን ነገር መፈለግ፣ መልካምን ነገር ዲቴክት ማድረግ፣ ፖዚቲቭሊ ነገሮችን ማየት፣ ማሰብ፣ መጥፎም እንኳን ቢሆኑ አይ ይሄ እንኳን ቢያንስ የተሻለ ነው፣ ቢያንስ እንደዚህ ጥሩ ጎን አለው ብለን እዛ ላይ ማተኮራችን የአእምሮአችን ጤና ምን ያህል ጥሩ ላይ እንዳለ የሚያሳይ ነው ማለት ነው። ሶ ምንድነው ሐሳቡ? ይሄ እንዴት መለኪያ ሆነ ብላችሁ ስታስቡ ኢትስ ቬሪ ትሩ እና በጣም አስፈላጊ ነው። ለምንድነው መልካም ነገር ማየት ብቻ የአእምሮአችን ጤና መለኪያ ሆነው ብላችሁ ስታስቡ? አእምሮአችን በተፈጥሮ የተፈጠረው ራሱ የአሰራሩ መልካም ነገር እንዲያስብ ነው፣ መልካምን ነገር እንዲያይ ነው፣ ሁልጊዜ መልካምን ነገር እንዲሰራ፣ ፕሮዳክቲቭ እንዲሆን፣ ፍሩትፉል እንዲሆን ነው የተፈጠረው ማለት ነው። ሶ ልክ ያንን ስናደርግ እንደምታዩት ሰውነታችን ግሎው እያደረገ መልካችንን እየተሻሻለ ጤናችንን እየተሻሻለ ደስተኛ የሆንን ነው የምንሄደው ማለት ነው። ሶ በተቃራኒው ግን ከዛ ወተን አእምሮአችንን ኔጌቲቭ ለሆኑ ነገሮች ህጸጽ፣ ስህተት አይኖርም አይደለም፣ ይኖራል። ግን እኛ ኢትስ ኖት ፎር አስ ቱ ዲቴክት ዘ ፋውልት። ገብቷቸዋል። ፋውሉን ዲቴክት የማድረግ የኛ አይደለም። ያንን የሚያስተካክል አንድ የራሱ ኃይል አለ፣ ለሁሉም እንደየስራው የሚከፍል ማለት ነው። ሶ የሆነ ሰው እዚህ ጋር መጥቶ አሁን መጥፎ ነገር ቢያደርግ ያንን መጥፎ ነገር በተቻለ ነገር ብዙ ነገሮች አድርጎ ከመሃሉ አንድ መጥፎ ነገር ካደረገ ያው ወይ ማስተካከል ወይ ማረም ወይ ደግሞ መሸሽ ካልቻልኩኝ ነው የምችለው ማለት ነው። ግን ብዙ ነገሮችን አድርጎ ቴንክ ዩ ሶ ማች ብዙ ነገሮችን አድርጎ ከዛ መሃል የተወሰኑ ስህተቶች ቢኖሩት እነሱ ላይ ማተኮር የኔ ስራ አይደለም። ሶ ለኔ ለአእምሮ የጤና የሚጠቅመኝ ነገር ምንድነው? እሱ የሰራውን ጥሩ ነገሮች ላይ ማተኮር ብቻ ነው። ገብቷችኋል? ሶ መስተካከል ያለበት ካለ በቅንነት ከመልካሙ በመነሳት መልካሙን አፕሪሼት አድርጌ መጥፎውን ወይንም ደግሞ ልክ ያልሆነውን ስህተት የሆነውን ማረም ወይንም ደግሞ አስተያየቴን ድራፕ ማድረግ በቀናነት የሱንም አእምሮ ጤነኛ እንዲሆን ያደርገዋል፣ የኔንም ጤነኛ ያደርገዋል። ግን ያደረጋቸውን ጥሩ ነገሮች እንዳለ ትቼ ኔጌቲቭዋን አውጥቼ እሱ ላይ ካወራው ሲጀምር ይጣላኛል፣ እሱ አንደኛ አይቀበለውም፣ ሶ ዲፌንሲቭ ይሆናል። ከዛ እኔም ሲሄድ ኔጌቲቭ ፊድባክ ይዤ ነው የሚሄደው። ማለት በትክክሉ ስህተቱን ብቻ በማጉላት እኔ የተሻልኩ እንደሆንኩ ለማድረግ ነው እንጂ የሰራሁት በትክክል በፍቅር እንዳረምኩት አይሰማኝም። ሶ ኔጌቲቭ ኢነርጂ ውስጥ ቆያለሁ ማለት ነው። እነዚህ በየቀኑ እነዚህ ልምዶቻችን ተጠራቅሞ መጨረሻ ላይ ዲፕሬሽን፣ አንዛይቲ፣ ፍርሃት የመሰማት ጭንቀት ውስጥ የመቆየት የመጨነቅ ከዛ በኋላ ወደ ሌላም የአእምሮአችንና የህይወታችን ክፍል ይዛመታል። ይሄ ህጸጽ አውጭነት ወይም ኔጌቲቭ ወይ ግራ ዘመም አስተሳሰብ ወደ ሌላ እንትን ይላል ማለት። ለምሳሌ አሪፍ የስራ በር፣ አሪፍ የቢዝነስ በር ሲከፈትልን ጥርጣሬ ውስጥ እንገባለን። ለምን ካላችሁ ከዚህ በፊት በተለያዩ ጉዳዮች ላይ ኔጌቲቭ ላይ በመቆየት ህጸጽን በማውጣት ስለቆየንና አእምሮአችን ያለው ልምምድ ጡንቻው የዳበረው ኔጌቲቭ ነገሮችን በማብላላት ስለሆነ መልካም ነገሮችም ሲመጡ እዚህ ጋር መተን እኛም ፍርሃት ልክ ባይሆንስ የሚል አፕሪሼት ስናደርግ ስላልቆየን ፖዚቲቭ ኢነርጂ ውስጥ ስላልቆየን ኦፕቲሚዝም ፕራክቲስ ስላላደረግን ወይም ቀናን አስተሳሰብን ፕራክቲስ ስላላደረግን ጥሩ ነገር እንኳን መጥቶ እንትን ማለት እንጀምራለን ማለት ነው። ገብታችኋል? አዳምጪ ማይ ፍሬንድ፣ ብታዳምጪ ነው የሚሻለው። በዚህ ሰዓት ብትጽፊ ስለማልሰማሽ ማለት ነው። ሶ የነዚህ ጠቅላላ ኪሙሌቲቭ ወይም ደግሞ መዋጮዎች ተሰብስበው ነው አእምሯችን ጤነኛ ፕሮዳክቲቭ እንዲሆን የሚያደርገን ማለት ነው። ሰላም ብያለሁ ኤማውስ። ለዚህ ነው ሁልጊዜ በተቻለን መጠን በምንሄድበት ቦታ ሁሉ በምናደርገው ነገር ውስጥ ሁሉ በሚያጋጥመን ነገር ውስጥ ሁሉ ፖዚቲቭን ብቻ
እየመረጥን ፖዚቲቭ ላይ ዱዌ ለማድረግ አለብን፣ እዛ ውስጥ መኖር አለብን የምንለው ማለት ነው። እንዳያችሁት በጣም ኔጌቲቭ ፍርሃት፣ ጭንቀት፣ ህጸጽ፣ ጥፋት፣ ሴራ፣ ትንተና ላይ የሚቆዩ ሰዎች ወዲያውኑ የተለያዩ የበሽታ ችግሮች አለባቸው። አንደኛ፣ ሁለተኛ እርጅና ቶሎ በጣም ይመጣል። ሽበት የመሳሰሉትን ሽበት የሸጋታ ምልክት ነው፣ የመሻገት ምልክት ነው። ምንም ጥርጥር የለውም። ህፃን ሆነን ያለ 3-4 አይነት ኬሚካሎች ሆርሞኖች አሉ በምንጨነቅበትና ስትረስድ በምንሆንበት ጊዜ የሚረጩ ማለት ነው። እና በጣም ስትረስ ውስጥ ስንቆይ እነሱ ያለ አግባብ በብዛት ሰውነታችን ውስጥ ይሰራጩና ከዛ በኋላ ከስትረሱም ከወጣን በኋላ ሰውነታችን ውስጥ ስለሚቆዩ ዳሜጅ ያመጣሉ። እንዳያቸው ሜላቶኒኖቻችን ስራ እንዲያቆሙ የማድረግ ቆዳችንን እንዲሸበሸብ ለተለያዩ ኢሚዩን ሲስተማችን እንዲዳከም የማድረግ አቅም አላቸው እነዚህ ሆርሞኖች አላግባብ ውስጣችን ሲቆዩ ማለት ነው። እነዚህ ሆርሞኖች ደግሞ የሚመጡት በስትረስ ነው፣ በጭንቀት ኔጌቲቭ ነገርን ውስጥ በመቆየት በፍርሃት በአንዛይቲ ውስጥ በመቆየት ማለት ነው። ከሀሳባችን የሚመነጩትን እነዚህን ኔጌቲቭ ኢነርጂዎች ማቆም እንችላለን። ምን በማድረግ ሀሳባችንን በመያዝ እዛም ስሜት ውስጥ ስንሆን ቶሎ ይዘን ራሳችንን በተቀያሪ ጥሩ ሀሳብ ችግር የለም መልካም ይሆናል፣ ተሳስቼ ሊሆን ይችላል፣ ልክ ላልሆን ይችላል በሚል ከዛ ውስጥ ራሳችንን ማውጣት ነው። ከዚህ በፊት የዛሬ ዓመት አካባቢ ይመስለኛል ፕራክቲስ ሰጥቻችሁ ነበር። ካችንግ ዩርሰልፍ፣ ራሳችንን መያዝ 5 ደቂቃ በላይ አንድ ኔጌቲቭ ነገር ውስጥ ራሳችንን ስናስብ ለ21 ቀን ነው ስራው የሚሰራው። 21 ቀን ሙሉ ፕራክቲስ እናድርግ ብዬ ነበረ። ፕራክቲሱ ምንድነው? ምንም አይነት ኔጌቲቭ ሀሳብ ሳናስብ ለመቆየት 21 ቀን ራሳችንን ዲቴክት ለማድረግ ወይንም ደግሞ ኢንስፔክት ማድረግ መከታተል፣ አእምሯችን ምን እያሰበ ነው፣ ኔጌቲቭ ሀሳብ ነው ከሆነ ቶሎ ብሎ መቀየር፣ 1 2 3 እያልን በቀናት እየቆጠረን 21 ቀን ድረስ ማድረግ ያንን። ከዛ በኋላ ነገር ግን መሀል ላይ በቀን ውስጥ ራሳችን ኔጌቲቭ ቶት ስናደርግ ከ5 ደቂቃ በላይ ቆይተን ከሆነ ቀኑ 5ኛውም 20ኛውም ቀን ላይ ብንደርስ ከ1 ነው የሚጀመረው። this is a challenge። ይሄንን ስራ የሰጠነው በቴክኒካልም ይሄ ነገር በባለሙያዎች የሚመከረው ለምንድን ነው? ሰዎች ሆን ብለው ራሳቸውን በደንብ ገርተው ፖዚቲቭ ኢነርጂ ውስጥ፣ ፖዚቲቭ አስተሳሰብ ውስጥ፣ ቀና የሆነ አስተሳሰብ ውስጥ እንዲቆዩ ለማድረግ ነው። ምክንያቱም ብዙ ጊዜ ሰላም ብያለሁ ኦቢ ብዙ ጊዜ ያንን ኔጌቲቭ ነገር በማሰላሰል ሳናውቀው ነው የምንሄደው። ጥንቃቄ እያደረግን ነገሮችን ፕሪቨንት እያደረግን በጣም ዋይዝ እየሆንን መስሎን ነው በዛ ኢነርጂ ውስጥ የምንቆየው። ሴራ መተንተን ማለት ማንም የማያጠፋ የለም። ማንም እንኳን መንግስት አይደለም አንተም ታጠፋለህ። ሁሉም ሰው መንግስት ሆኖ እድል ቢሰጠው ወንበር ላይ ቢቀመጥ ያጠፋል። ችግሩ ምን ያህል ያጠፋል፣ ነጥቡ ምን ያህል ጥሩ ይሰራል የሚለው ነው እንጂ ከጥፋት ነፃ የሆነ በዚህ ምድር ላይ የሚኖር ማንኛውም አካል የለም። እናጠፋለን፣ እንሳሳታለን። ስለዚህ ኦቪየስ የሆነውን ነገር ሁላችንም የምናደርገውን ነገር አንተ ስላላደረከው ሰዎች ብቻ አሁንስ ሰዎች ብቻ ስላደረጉት ሰዎች እኛ ለምሳሌ ቀንሱ አሁንስ ሰዎች ብቻ ስላደረጉት ወይንም ደግሞ እኛ ተራው ደርሶን ስላላደረግነው ያንን ስንተነትን መቆየትና ያንን ላይ ጊዜ ማጥፋት ጥቅም የለውም። ለዛ ነው የአእምሯችንን ጤና ስለሚረብሽ የ21 ቀን ቻሌንጁን ከዚህ በፊት ሰጥቻቸው የነበረው ለዛ ነው። ምን በማድረግ ነው ማለት ነው የምናስተካክለው? ከ5 ደቂቃ ራሳችንን መያዝ ነው። መጀመሪያ ኔጌቲቭ ሀሳብ ስናስብ ራሳችንን መያዝና ማስቆም ነው። የምናስቆመው ደግሞ ረፍ ምናምን በማለት ሳይሆን ሌላ ሰብስቲቲዩት ወይም ተቀያሪ ፖዚቲቭ ቶቶችን፣ ቀና ሀሳቦችን በማሰብ ወደዛ ሽፍት በማድረግ ነው አእምሯችንን የምናደርገው። እየያዝ ነው ያንን እየቀየርን ስንሄድ አእምሯችን ጤና እየሆነ ፕሮደክቲቭ እየሆንን ቀና እየሆንን ደስታችን እየጨመረ ሰውነታችን በጣም እየተነቃቃ በጣም እየበረታን በጣም ፍሩትፉል እየሆንን ፍሬያማ እየሆንን እንሄዳለን ማለት ነው። ስለዚህ በ21 ቀን ውስጥ ሀሳቡ ምንድን ነው? አንዳንድ ጊዜ ረስተነው ልንቆይ እንችላለን ኔጌቲቭ ቶት ውስጥ ማለት ነው።
ከ5 ደቂቃ በላይ ከቆየን ከ5 ደቂቃ በላይ ቆይተን ራሳችንን ኔጌቲቭ ነገር ስናስብ ካገኘ ነው የመጨረሻው ቀን ላይ ብንሆንም 21 ልንሞላ 20ኛው ላይ 19ኛው ላይ ብንሆንም ከአንድ እንጀምራለን ማለት ነው በታማኝነት። ስለዚህ ይሄ አእምሯችሁን እንትን እንዲያደርግ ይረዳል ማለት ነው። ሌላኛው ቴክኒክ ምነግራችሁ ይህንን ካደረጋችሁ በኋላ ፖዚቲቭ ነገር ውስጥ ወይም ደግሞ ቀና አስተሳሰብ ውስጥ ለመቆየት ምን ማድረግ አለብን? አንደኛው ቴክኒክ ማድረግ ያለብን ነገር ምን መሰላችሁ? አሁን ላይ መኖር። አሁን ለምሳሌ አሁን እኔ አምፋይን ላይቭ መግባት ነው የፈለግኩት፣ ላይቭ ገብቻለሁ። የሚያዳምጠኝ ሰው ነው የፈለግኩት፣ እያዳመጣችሁኝ ነው። ከዛ በኋላ የምፈልገው ነገር አለኝ፣ ተሟልቷል፣ አደርጋለሁ። ለምሳሌ ላይቭ በዚህ ታይም ላይ ቢቋረጥ ምንድነው አልፈራም፣ አልጨነቅም። ይቋረጣል ብዬ አላስብም። ፖዚቲቭ ግን ቢቋረጥ ምን አደርጋለሁ? ጭንቀት አያስፈልግም። ችግር የተፈጠረበትን ቦታ ከዚህ በፊት እንዳደረግነው ወይ ታፕታፕ ከሆነ ታፕታፕ አድርጉላችኋለሁ፣ ኮኔክቲቪቲ ከሆነ ቻርጀር ከሆነ ምናምን እሰካለሁ። ዜሪዝ ኖ ጭንቀት፣ ምንም ኖ ኒድ ቱ ጭንቀት ላይክ ለመፍራት ለማሰብ ምናምን ምንም ጊዜም አይኖረኝም። ለምን ኢንጌጅድ ነው የምሆነው አክቲቪቲ ውስጥ። ችግሩን ለመፍታት ድርጊት እርምጃ ነው የምወስደው። ስለዚህ ጭንቀት የለም ማለት ነው። ገብቷቸዋል። ስለዚህ የመጀመሪያው ሁል ጊዜ ፖዚቲቭ ሆኖ ለመቆየት አሁን ውስጥ መኖር፣ አሁን ማድረግ ያለብኝን ማድረግ፣ በበቂ ሁኔታ አለመስነፍ ኔጌቲቭ ነገርን ያጠፋዋል። አንደኛ። ሁለተኛ ነገር ምን ያደርገዋል? ኔጌቲቭ ነገር አሁን ውስጥ ባናስብ ለምን ይመጣል ካላችሁ፣ ብዙ ጊዜ አእምሮዬ ስለ ነገ ሙሉ መረጃ የለውም። ነገ ማክሰኞ እንደሆነ ከዛ በኋላ ሜትሮሎጂ ምናምን አይቼ ወይ ዝናባማ ወይ ምናምን እንደሆነ የተወሰነ ውስን መረጃ ነው። እሱንም አንዳንድ ቴክኖሎጂዎችን ተጠቅሜ አንዳንድ እውቀቶችን፣ የቀን ቆጠራዎችን፣ ካላንደሮችን ተጠቅሜ ላገኝ ይችላል። ከዛ ውጭ ነገ ላይ ስገባ ምን ማድረግ እንዳለብኝና ምን ማድረግ እንደምችል አላቅም፣ ምን እንደሚገጥመኝ አላቅም። ስለዚህ በዚህ ምክንያት አእምራችን መረጃው የሌለውን ነገር ወይንም ደግሞ ሙሉ እውቀት የሌለውን ነገር ወይም ደግሞ አሁን በእጁ ሊነካው ሊይዘው የማይችለውን ነገር እንደ ዴንጀር ነው የሚያየው። ይህንን ሁላችሁም ማወቅ አለባችሁ። ስለ ነገ በጣም ጭንቀት ከያዛችሁ ነገ በጣም መጥፎ ስለሆነ ሳይሆን ስለ ነገ ምንም ማድረግ ስለማትችሉ ነው የተጨነቃችሁት። ስለዚህ አእምሯችን እንደዚህ አይነት ባህሪ ያለው ይህንን ማወቅ ነው። ለምሳሌ የሆነ ሀገር ቁጭ ብሎ አሜሪካ መሄድ የፈለገ ሰው የሚሄደው ነገ ከነገ ወዲያ ወይ የሆነ ዓመት ምናምን ሲፈቀድ ምናምን ነው። ስለዚህ ቁጭ ብሎ እንዴት ነው አሜሪካ የሚሄደው ምናምን ብሎ ጭንቀት ውስጥ ከገባ፣ ሀሳብ ውስጥ ከገባ ይጨንቋል። ምክንያቱም ብድግ ብሎ መሄድ ስለማይችል የተለያዩ ማሟላት ያለበት ነገር ስላለ ማለት ነው። ስለዚህ ምንድን ነው ማድረግ የሚችለው ይሄ ሰውዬ? ማንበብ። አሜሪካ እንዴት መሄድ ይቻላል? በዚህ መንገድ ተዘግቷል፣ በሌላ መንገድ አለ ወይ? የለም። በሁሉም ከሌለ ለምሳሌ ኢስኖት ኔጌቲቭ አይመስላችሁ። በሁሉም በኩል ዝግ ከሆነባችሁ ኔጌቲቭ አይደለም። ኦኬ በቃ አሜሪካ ለጊዜው አልተሳካም፣ እስኪሳካ እዚህ ያለውበት ጋር እንደዚህ እሰራለሁ፣ ይህንን እማራለሁ፣ እንደዚህ አደርጋለሁ፣ አገባለሁ፣ ወልዳለሁ፣ ከወለድኩም የተወለዱትን አሳድጋለሁ ምናምን ብለን ያን ነው በዛ ጊዜ ላይፍ ኦፈር ያደረገን። ምንም ጭንቀት የለም። ኢንጆይ ኢት። ሶ አሜሪካ መሄድ የሚባለውን ቤንች ላይ እንይዘውና ተቀያሪ ወንበር ላይ እንይዘውና የሆነ ቀን ሲከፈት የሆነ ነገር ሲሳካ እናደርጋለን። ዋናው ነገር ያ በር እስኪከፈት ድረስ እኛ ጤነኛ ሆነን ደስተኛ ሆነን ሰላማዊ ሆነን ያላበደ አንዛይቲ ዲፕሬሽን ያልተጫወተበት ሰው ሆነን መገኘት ነው። መኖር ደጉ የሚባለው ለዛ ነው። በሰላም ከኖራችሁ እድሉ ሲከፈት ትሄዳላችሁ። አንዳንዴም ደግሞ ብዙ ሰዎች አይቻሉ። ብዙ ሰዎች ለፍተው ሲከፈት እዛ ያሉበት ሀገር ላይ በርግዶላቸው አልሄድም ብለው ያበላሹታል። እውነቴን ነው የምላችሁ። በጣም ብዙ ሰው አይቻለሁ። ለአንዳንድ ችግሮችን ያሰብነው መፍትሄ ብቻ አይደለም መፍትሄ። አንዳንዴ ለአንዳንድ ችግሮቻችሁ የሆነ ሀገር መሄድ ብቻ አይደለም መፍትሄው። አንዱ ሊሆን ይችላል። ካልሆነ ግን ሌላ መፍትሄም አለ። እዛው ዝም ብሎ መኖርም መፍትሄ አለ። ምናልባት ምን ታውቃላችሁ፣ እዛ ያላችሁበት ላይ ከዛ የበለጠ ኦፖርቹኒቲ እና እድል ወይም ሰክሰስ ሊያጋጥማችሁ እንደሚችል ወይም አዘጋጅቶ ቢሆን ፈጣሪ ያቆያችሁ። ነገሩን ሁሉ ለበጎ አይደለም የሚለው ዋርጎ ሰራው አይደለም የሚለው። ስለዚህ እንደዛም አይነት ነገር አለ። ሪጅድ ስንሆን ነው አንደኛ ጥብብ ስንል እንዲህ ካልሆነ አያልፍልኝም ካልን በቃ አያልፍልኝ።
ምክንያቱስ ህይወት በተለያየ መንገድ በተለያየ እድል ነው የምትስተካከለው፣ የምታምረው፣ የምትሳካው፣ የምትባረከው ማለት ነው። ሰፋ አድርጋችሁ አስቡት። ፈጣሪያችን ሰፋ ያለ ብቃት፣ አቅም፣ እድል፣ መንገድ ያለው ነው። እኛ እንጥበብ አንድ መንገድ ይዘን ማለት ነው። ስለዚህ አንደኛው ቴክኒክ አሁን ውስጥ መቆየት ነው። አሁን ውስጥ የሚያስፈልገን ነገር ሁሉ አለ። የሚያስፈልገን ነገር ከሌለም እንደምናደርገው ለምሳሌ ከጠማኝ፣ ለምሳሌ እያወራው ከጠማኝ ወይኔ ውሃ እኮ በቃ አለቀልኝ ምናምን አልልም። ብድግ ብዬ ውሃ ካለ ጠጣለሁ፣ ከሌለ ጥሜን ለመቋቋም እስክጨርስ ሬዚሊየንስ ወይም ደግሞ ሬዚስታንስ ዴቨሎፕ አድርጋለሁ። ሰውነታችን እንደዛ ነው። ነገ ላይ ስለሚጠማኝ ውሃ ግን ከማሰብ ከጀመርኩኝ ጭንቀት አይደለም ዲፕሬሽን ሊመጣ ይችላል። ጭንቀት ብቻ ሳይሆን የመጨረሻ ዲፕረስድ ሆኜ ማውራት ምናምን ሁሉ ሊያቅተኝ ይችላል። ምክንያቱም ነገ ላይ ለሚጠማኝ ውሃ አሁን መፍትሄ መስጠት አልችልም። ምክንያቱም አንደኛ አልጠማኝም፣ ሁለተኛ ለነገ የሚሆን ውሃ ገና መፈለግ ሊኖርብኝ ነው ማለት ነው። ስለዚህ በዚህ ምክንያት ፖዚቲቭሊ መቆየት ያቅተናል። አንድ ነገር አስረግጬ የምነግራችሁ ፖዚቲቭሊ መቆየት አእምሯችን ለረጅም ጊዜ ፖዚቲቭ መሆን ካልቻለ የሚመጡትን እድሎች ራሱ አለም የሚመጡ እድሎችን ራሱ በትክክል መጠቀም አንችልም። ጤነኛ መሆን አንችልም። በሽታዎች አሁን የብዙ በሽታዎች ምንጭ ብዙ ሰው ምድር በቃ ወይም ሰው የግድ መታመም አለበት ብሎ የሚያስባል። እንደዛ አይደለም። የብዙ በሽታዎች ምንጭ ለብዙ ካንሰር በሉት ምን በሉት ኤቭሪ እነዛ ምንጮች ዋነኛው ስትረስ ነው። በቂ ሞቲቬትድ አለመሆን፣ በቂ ተነሳሽነት፣ በቂ ትግበራ። ለምን መሰላችሁ እንደዚህ ብላችሁ? በጣም ከመስራት ዲፕሬሽን የያዘ ሰው የለም። ይደክማል፣ ይተኛል፣ ይነሳል። ከዛ በኋላ ደስተኛ ነው። ሁሌ የሚሰራ ሰው ደስተኛ ነው። ሁሌ ዲፕሬሽን የያዘ ነው። ሁሌ እንትን ያለው ሁሌ ዳውን ፊሊንግ የተሰማን በቂ ባለመስራታችን ነው። ዊ ኖው በቂ ስራ እንዳልሰራን፣ ለዛሬ የሚገባንን ሁሉ እንዳላደረግን፣ አብዛኛውን ሶሻል ሚዲያ ላይ አብዛኛውን የማይመለከተን ነገር ውስጥ አብዛኛው መስራት ያለብን ነገር ሳንሰራ ስላለፍን ነው ማታ ላይ እንቅልፍ እምቢ የሚለን ማለት። በጣም በቃ ዘጭ ብላችሁ የሚያስፈልገውን ሁሉ እቅድ ያደረጋችሁትን ሁሉ ምናምን እያንዳንዱን የተገበራችሁ ቀን ገና አልጋ ላይ ስታርፉ ነው እንቅልፍ ይዟችሁ የሚሄደው። ለምን? ሳቲስፋይድ ናችሁ፣ ህሊናችሁ ንጹህ ነው፣ የምትችሉትን አድርጋችኋል በገባችሁ ልክ ማለት ነው። የሆነ ሰው መጥቶ የምችለውን አድርጌያለሁ ብዬ ስደሰት አይ በቂ አይደለም ይሄ በዚህ ምክንያት ብሎ እንደ ባለሙያ ሊያወጣ እናንተን ሊል ይችላል። እስከዛ ግን በእኔ በገባኝ መጠን የምችለው ሁሉ አድርጌያለሁ አሁን በማቀው ስል ህሊናዬ ከማቀው ውጭ ወጥቶ ሊወቅሰኝ አይችልም። ያ ሰውዬ ከነገረኝ በኋላ ኦኬ ከዚህ በላይ ለካ መስራት አለብኝ ብዬ በሚቀጥለው ቀን ልሻሻል ልችል ይሆናል እንጂ በገባኝ ልክ የሰራው ቀን ህሊናዬ ሊወቅሰኝ አይችልም። እነዚህን ነገሮች በማድረግ ፖዚቲቭሊ ስቴይ ማድረግ አለብን ለተሻለ ህይወት። እስፔሻሊ ጤነኛ ብዙ ሰዎች ጤነኞች አይደሉም። ሶርሱ ግን አእምሯችን፣ ለበሽቶቻችን ምንጭ አእምሯችን ቢሄቭ የሚያደርግበት የሚያስብበት ነገሮችን የሚተገብርበት ምክንያት ነው መንገድ ነው ምክንያት የሚሆነው። ስለዚህ ሁላችሁም ፖዚቲቭሊ ወይም ደግሞ በቀና በመልካም አስተሳሰብ ውስጥ መቆየት መለማመድ መጀመር አለባችሁ። ሕጸጽ አታውጡ፣ ሴራ አተንትኑ። ሴራውን ለሴረኞች ተውላቸው። እኔ ለምንድነው የሆነ መንግስት፣ የሆነ ፖለቲካ ድርጅት፣ የሆነ ሰው፣ የሆነ ድርጅት፣ የሆነ የእምነት ተቋም ያደረገውን ኔጌቲቭ ነገር እየተነተንኩኝ ራሴን እንትን ማድርገው? አስቡ። ተንኮል፣ ሴራ አውርታችሁ በስማም ደስ የሚል ስሜት ሊሰማችሁ አይችልም። ቢኮዝ ኢትስ አ ሴክሽን ኦፍ ኔጌቲቭ ቶት ወይም ደግሞ ኢነርጂ። ኢትስ አ ሴክሽን ኦፍ ኔጌቲቭ ኢነርጂ። እዛ ውስጥ ነው ያለው ኔጌቲቭ ፓኬጁ ያለው ሴክሽኑ እዛ ውስጥ ነው ማለት። እሱን አውርቼ የተነቃቃ መንፈስ ኃይለኛ ጤነኛ ምናምን የሚያመሰግን ሰው ምናምን መሆን አልችልም። ሰው ምን አገባኝ? እኔ አልሰራሁት። የራሴን ኔጌቲቭ ነገር ብተነተን ጥሩ ነው። ለምን? ትምህርት አግኝቼ ወደ ፖዚቲቭ ሄዳለሁ። እንደዚህ ማድረግ የለብኝም፣ እንትናን ተሳድቤያለሁ፣ እንትናን አጥፍቻለሁ፣ እንትናን ተመቀኝቻለሁ፣ እንትና ላይ ቀንቻለሁ፣ ይሄንን ሁለተኛ ማቆም አለብኝ ብዬ የራሴን ብተነተን ለማስተካከል ይችላለሁ። የሰውን ግን ባደርገው ምንድን ነው ማገኘው ጥቅም? ዳትስ አ ፕሮብለም። ይሄ ነው በሽታ፣ ይሄ ነው የበሽታ ምንጭ፣ ይሄ ነው ዲፕረስ ያደረገ፣ ይሄ ነው ሰክሰሶቻችን ላይ ጋሬጣ ሆኖ ቁጭ ያለው ማለት ነው።
ምክንያቱም ምን ይላል መሰላችሁ ታላቁ መጽሐፍ በጣም ደስ የሚል የተራራው ትምህርት የሚባለው የጌታችን ማለት ነው። ቅኖች ብፁዓን ናቸው ምድርን ይወርሳሉና። መንግስተ ሰማያትን ምናምን አይደለም፣ ምድር ላይ የሚወርስ ሰው ፈጣሪው ነው። እንግዲህ ያለው ምን ላድርግ? ምድር ላይ የሚወርሰው ሰው ቅን የሆነ ነው። ምድርን ማወርሰው ቅን ለሆነ ነው። አንደኛ ብሩክ ነው፣ ብፁዕ ነው። ሁለተኛ ምድርን ይወርሳሉ። ቅኖች ብፁዓን ናቸው ምድርን ይወርሳሉና ማቴዎስ 5:5 ላይ ሄዳችሁ ስታዩት እንደዚህ ቃል በቃል እንደዛ ነው የሚለው። ሌላም ቦታ አለ ቅኖች ይላል፣ ብዙ ቦታ ነው የሚለው። እኔ ግን ዋናውን ልበላችሁ የፈጣሪ ቃል ስለሆነች ፈጣሪ የፈጠረው አምላክ ነው ያንን ያለው ማለት ነው። ሰው ምድሩ የሱ ነው፣ ከዛ በኋላ የምሰጠው ለቅኖች ነው አለ። ስለዚህ አንተ ምድርን መውረስ ከፈለግ ቅን መሆን አለበት። የመንግስተ ሰማያቱን ተው። ስለ ምድር ያወራው ምድርን ራሱ የምትቀበለው ፖዚቲቭሊ ስትቆይ ነው። ፖዚቲቭ መሆን ስትል መልካሙ ሲታይ ነው፣ ቅን ስትሆን ነው። ለዛ ነው ሁል ጊዜ ዋናው ቅን ልቦና ነው የምላችሁ ማለት ነው። ዋናው ቅን ልቦና ነው። ለምን በቅን ልቦና ነው ምድርን የምትወርሰው አለ። እንግዲህ ፈጣሪ ያለ ብላችሁ የምታምኑ የለም ብላችሁ የምታምኑ እንነጋገራለን። ርዕስ እንፍጠር ወይ ቦክስ አርጉልኝና እናወራለን። እንዴት እንደሌለ እንዳለ የት ጋ እንዳለ እናወራለን። አለ ብላችሁ የምታስቡ ግን ቅን መሆን ምድርን መወርሻ ዋና ቁልፉ ነው ማለት ነው። ስለዚህ ምድርንም የምናገኝበት ቅን ነው። ጤናማ ኑሮ የምንኖርበትም ቅንነት ነው፣ ፖዚቲቭነት ነው። ጤነኛ ኑሮ የምንኖርበት ፖዚቲቭ ነው። ከዛ በኋላ ሰክሰስፉል ህይወትም የምንኖረው ቅን በመሆን ነው ማለት ነው። ስለዚህ ሳይረፍድ በጊዜ ቅን መሆን የሚቻልበትን መንገድ ብናወራ ይሻላል። የመጀመሪያው መንገድ እንደነገርኳችሁ ጠቅለል ሳረገው ለማሳጠር የመጀመሪያው መንገድ አሁን ላይ መቆየት ነው። አሁን ለዛሬ ብቻ አስቡ ብሏል። ስለ ነገ አትጨነቁ ብሏል። ስለዚህ እሱንም ባለቤቱ ነው ያለው፣ ስለ ነገ አለመጨነቅ ገብቷል። ስትረስ ምናምን ይዟት ቴራፒ ምናምን የፈለገች ወፍ አይተናነቅ ጸና ብላ ትተኛለች። ጠዋት ላይ ሌሊት ተነስታ ትዘምራለች፣ ታመሰግናለች። ከዛ ያዘጋጅላታል ወይ ማማ ብርቄ ወይ ማማ አየለች ያነጥፉላታል። አውጥተው ስንዴውን ወይንም ሽሮን ወይም ብቅሉን ጸዳ ብላ መርጣ ብቅሉ ይሻለኛል፣ ሽሮ ይሻለኛል፣ ወይ ባቄላ ይሻለኛል፣ አተር ይሻለኛል አማርጣ በልታ ዘጭ ብላ ጽድት ብላ ከእንደገና ደግሞ ወደ መዝሙሯ ትሄዳለች ማለት ነው። that is life። ሰው እንደዚህ መኖር አይችልም? ይችላል። ስለሚችል ነው ምሳሌው ነው የተጠቀሰልን። የሰማይ ወፎች አይዘሩም አያጭዱም፣ ወደ ጎተራም አያከማችሁ፣ የሰማዩ አባታችሁ የእናንተ ማለት ነው እሱ ይመግባችኋል አለ። ስለዚህ ስለ ነገ አትጨነቁ አለ። ይህ ምሳሌ የጠቀሰው ስለ ነገ እንዳንጨነቅ አለቀ። ስለዚህ የመጀመሪያው ፖዚቲቭ ሆነን ለመቆየት አሁን ላይ መኖር ያስፈልጋል። አሁን ሁሉ ነገር አለ። የምትስበው አየር አለ፣ የምትጠጣው ውሃ አለ፣ የምትበላው ምግብ አለ። ከሌለም ችግር የለም። ወይ ትጠይቃለህ፣ ወይ ትሰራለህ፣ ወይ አንዱ ያለው ይሰጥሃል ማለት ነው። ማመን እኮ ነው ከባድ የሆነው። ያው እንድናምን አይደል የምናወራው። ዋናው ደግሞ ነገሮች ሁሉ ከማመን ነው የሚጀመረው። ማኪታ እንደዛ ነው የሚጀመረው ማለት ነው። ተራራው ስትቆፍረው ይፈርሳል አይደለም ያለው። እምነት ቢኖርህ ብትናገር ተራራውን ወደ ባህር መውረድ ትችላለህ ነው ያለው። እንግዲህ ምንም ማድረግ አይቻልም። እስዊት ሰላም ብያለሁ። እንደዚህ አይነት ነገሮችን ማሰብ መለማመድ ስንጀምር ነው የሚቃን ነው። ስለዚህ ፖዚቲቭ ነገር ውስጥ ለመቆየት አንደኛው አሁን ላይ እንትን ማለት ነው። ሁለተኛው አእምሯችን ምን እያሰበ ነው የሚለውን እንደ ታዛቢ መከታተል አለብን። ሀሳቦቻቸውን ሁሉ የኛ አይደሉም የሚል ቪዲዮ ዩቲዩብ ላይ ሰርቻለሁ፣ ገብታችሁት። በጣም ጠቃሚ ነው። ሁሉም የሚመጣላችሁ ሀሳብ ሁሉ የእናንተ የሚመስላችሁ ሰዎች ተሸውዳችኋል። ለምን የሰው ልጅ በቀን 70,000 ሀሳቦች አእምሮች ውስጥ ይፈጠራሉ። አእምሮ 70,000 ሀሳብ ያመነጫል። ብሬን ፋንክሽን ይባላል። ብሬን ፋንክሽን ላይክ ምን ማለት ነው? ሳምባዬ አሁን ብፈልግም ባልፈልግም አየር እያወጣ እያስገባ ይሰራል ማለት ነው። ከኔ ፍላጎት ውጭ ጤነኛ እስኮንኩ በህይወት እስካለው ድረስ ይሰራል። ያ አእምሮም ከነቃን ጊዜ ጀምሮ ኮንሽስ ከሆንን ጊዜ ጀምሮ ሀሳቦችን ያመነጫል። የሀሳብ ሁሉ የኔ ነው ማለት አይደለም። ከልምዴ፣ ከሶሳይቲ፣ ከአስተዳደጌ፣ ከማህበረሰቡ፣ ከስራዬ፣ ከምናምን ያገኟቸው የተነገሩኝ ናቸው። እነዛ ሀሳቦች እንደ ኢንፎርሜሽን በየጊዜው የሚመጡት እንጂ የመረጥኩ እንዳስተናግደው ነው እንጂ ሁሉ የመጣልኝ የኔ አይደለም። ስለዚህ ቁጭ ቤ ከ70,000 ውስጥ የትኛው ነው ጥሩ
የትኛው ነው የሚጠቅመኝ እያልኩኝ አፕሩቭ ማድረግ አለብኝ። በለው ቁረጠው ፍለጠው የሚለውም ቶሎ ወዲያውኑ ሲጀምር ገና በ2 ሰከንድ ከ2 እስከ 5 ሰከንድ ነው የአንድ ሀሳብ ጉልበት ያለው ማለት ነው። በዛ ጊዜ በ2 ሰከንድ ውስጥ እንደመጣለ አፕሩቭ ካደረከው ጊዜ ያገኝና ቦታ ያገኝና ይቆጣጠራል። ከዛ ወደ ተግባር ትፈጽመዋለህ። በዛ ጊዜ ግን ዲስአፕሩቭ ካደረከው ወይም በ2 ሰከንድ ውስጥ እንደመጣለ እንደዚህ ቁረጠው ሲል አይ ለምን ቆርጣለሁ ይደግ እንጂ ካልክ ያኔ ሞቷል ማለት ነው። በዛች ሰከንድ ላይ የምንሰጠው ፈቃድ አእምሮአችንን አልፎ ሰውነታችንን ይቆጣጠረዋል። ስለዚህ ከ70 ሺህ ውስጥ ሁሉም ሳይሆን የተወሰኑት ናቸው የሚመጡት። የመረጥናቸው አፕሩቭ ያደረግናቸው ደስ የሚሉን የፈቀድንላቸው ነው ገብተው ወደ ልባችን ወደ ድርጊት የሚቀየሩትና ወደ ባህሪ የሚቀየሩት ማለት ነው። ስለዚህ ብዙ ጊዜ በቀን ውስጥ ምን እያሰብን ነው የሚለውን እንደ ታዛቢ ውስጣችን ሌላ ነገር ሀሳብ የሚያመነጭ አእምሮ እንዳለ፣ አፍንጫ እንዳለ፣ አይናን የሚያይ እንዳለ፣ የሚሰማ እንዳለ፣ የሚተነፍስ እንዳለ፣ ደም የሚረጭ ልብ የሚመታ ልብ እንዳለ ሁሉ አእምሯችንም አንድ ዲፓርትመንት አድርገን ማሰብ ያለብን። ስለዚህ ልባችን አንዳንድ ጊዜ ድክም ሲል ምን ሆኜ ነው የደከመኝ ብለን እንደምናየው አእምሯችንም አንዳንድ ጊዜ ኔጌቲቭ ሀሳብ ማይሆን ሀሳብ ውስጥ ሲጨናነቅ ምን ሆኖ ነው እንደዚህ የሚሆነው እንዴ ተው እንጂ ልክ እንደ ልባችን ልክ እንደ ሳምባይን ሲወጋኝ እንደሚሰማኝ አእምሮ ውስጥም የማይሆን ሀሳብ ሲመነጭ እና ሲጋልብ ምን ሆኖ ነው እንደዚህ የሚያስበው በልተው እንጂ አቁም ማለት መቻል አለብን። እንደዛ ነው ራሳችንን እየገራን ወደ ጤና የምንመጣው እንጂ ጤና ዘሎ በአፍንጫም በአይንህም በእንትን እንዳየር ሃይጃክ የሚያደርግ ነገር አይደለም። ጥርቅም ነው የሬፑቴሽኖቻችን፣ የድርጊቶቻችን፣ የፍቃዶቻችን፣ የአስተሳሰባችን ጥርቅም ነው። ጤና የሚበከለውም በእነዚህ ጥርቅሞች ነው። የሚቃናውም እና ጥሩ የሚሆነውም በእነዚህ ልምምዶች ጥርቅም ነው ማለት ነው። ስለዚህ ያንን እንድታረጉ አሳስባለሁ። 2 ነገሮች ሰጥቻቸዋለሁ። ፖዚቲቭ ሆኖ መቆየት ወይም ደግሞ ፖዚቲቭ መሆን አስፈላጊ ነው። ምክንያቱም ምድርን የምንወርስበት፣ ሰክሰስፉል የምንሆንበት፣ ጤናማ የምንሆንበት እንዲሁም ፍሩትፉል ወይም ደግሞ ፍሬያማ የምንሆንበት ፖዚቲቭሊ አእምሯችን መልካሙን ማሰብና መልካም ነገር ውስጥ መቆየት ሲችል ነው። እነዚህ መልካም ነገሮች ውስጥ ለመቆየት አንደኛ ቴክኒኩ አሁን ላይ መሆን ነው። ሊቭ ደ ሞመንት፣ ስቴይ ኢን ደ ፕሬዘንት። ወደ ሩቅ አትሂዱ፣ ስለ ነገ አትጨነቁ፣ አታስቡ፣ አሁን ላይ ቆዩ። ሁለተኛው አእምሯችን ውስጥ የሚካሄደውን ሀሳቦች፣ ኔጌቲቭ ሀሳቦች በእንጭጩ ለመቅጠፍ ወይም በእንጭጩ ለማስቆም ማይንድፉል መሆን ነው። የምናስበውን ነገር ቼክ ማድረግ ነው። 21 ቀን ፕራክቲስ ድጋሚ እሰጣችኋለሁ። ለ21 ቀን አእምሯችሁን ተከታተሉት። ፖዚቲቭ ነገር ብቻ 1 2 3 እያላችሁ ጽፋችሁ ያዙ። 5ኛው 6ኛው ቀን ላይ ሳታስቡ አእምሯችሁ ኔጌቲቭ ነገር እያሰበ ካገኛችሁት አስቆሙት። ነገር ግን ስታስቆሙት ከ5 ደቂቃ በላይ ኔጌቲቭ ነገር ውስጥ ቆይቶ ከነበረ 5ኛውም ቀን ላይ ይሁን 20ኛውም ቀን ላይ ከሆናችሁ ከ1 ትጀምራላችሁ። ቅጣቱ ያ ነው። እንደዛ ያደረጋችሁ አእምሯችሁን አስለምዱ። በርቱልኝ። ወዳችኋለሁ። ቴንኪው። ጥያቄ ካላችሁ ቀበላለሁ፣ አስተያየትም ካለ ቀበላለሁ። ዛሬ ደግሞ እንዴት ነው ካራማ ምንድን ነው? እስቲ በአማርኛ ተርጉምልን። ኢትስ ቬሪ ኢምፖርታንት እንዳልኳችሁ ነው። እንግዲህ ፈጣሪው ቀኖች ብፁዓን ናቸው ምድርን ይወርሳሉ ብሎ በመርህ ደረጃ ወይም ደግሞ አንድን መልካምን ነገር ለማን እንደሚሰጥ የተናገረበት ርዕስ ቀላል ዝም ብሎ ማለት እንደው ጨርሶ ቶሎ ወደ እንትኑ በገባ ምናምን የምትሉ ከሆነ በዚህ ነው የምትገባው ከገባህ። ስለዚህ እንደዛ አደርጋችሁ። ይሄ በጣም ወሳኝ ነገር፣ ለዛም ነው ቪዲዮ የሰራሁበት። ለምን እኔ ይህንን ነገር ከማወቄ ከዚህ ነገር ነፃ ከመውጣቴ በፊት እውነቱን የምነግራችሁ ነገር የአንድን ነገር ሴራውን፣ ተንኮሉን፣ ኔጌቲቭ ሳይዱን መተንተን እውቀት ይመስለኝ ነበረ። እኔ ራሴ ለካ እውቀት አይደለም። ራሄል ሰላም ብያለሁ፣ እንዴት ነሽ? እውቀት አይደለም። በጣም ራሴን እየጎዳው ነበረ። ኔጌቲቭ ቶት፣ ኔጌቲቭ ኢነርጂ ውስጥ በመቆየት ለተለያዩ ኔጌቲቭ ኢነርጂ ኮንትራፕሽን፣ ኢነርጂ ብሎክ እንዲደረግ ውስጥ በሽታ ባይዘዌ ሌላ ጊዜ እናወራዋለን። በሽታ ምንድን ነው መሰላችሁ? በሽታ የኢነርጂ መስተጓጎል ውስጣችን የተፈጠረ ፍሎ ማድረግ የነበረበት ኢነርጂ በተለያዩ ሀሳቦች፣ ውሳኔዎች፣ ባህሪዎች፣ ችግሮች ምክንያት
ኮንትራፕት ሲደረግ ወይም ስንገድበው የሚመጣ ነው። ከዛ ስም እናወጣላታ ወይ ካንሰር እንለዋለን ወይ ጉበት እንትን እንለዋለን ወይ ምናምን እንለዋለን እንጂ ኢነርጂ በትክክሉ ፍሎ ማድረግ ከቻለ በሰውነታችን ውስጥ በሽተኛ አንሆንም፣ በጣም ጤነኛ እንሆናለን። የማይጨነቁ ሰዎች፣ ብዙ እንትን ያለሉ ሰዎች፣ ጥሩ ስራ የሚሰሩ ሰዎች ለዛ ነው በጣም ያንጎ ነው የምታዩቸው በኦልድ እድሜያቸው ማለት ነው። ትንሽ አጠረ የዛሬ ኦኬ አጠረ። እሺ እናስረዝማለን። ቴንክ ዩ እናስረዝመዋለን። ያው ካለን ጊዜ አኳያ ነው። ዛሬን መኖር ለኔ ድንቅ መልእክት ነው። እውነት ነው። በጣም ትክክለኛ ነው። በቃ ሰላም ነው የሚያደርጋችሁ በዛ መንፈስ ውስጥ ስትሆኑ። አሁን ውስጥ ምንም ስለማሳልሙል ነው ፖለቲካን የጻፈው ልጅ ኦኬ ኦኬ። ስለዚህ እሺ ቴንክ ዩ ተመስገን። ስለዚህ አሁን ውስጥ ብዙ ችግር ስለሌለ እንትን ማለት አለብን፣ ማስተዋል አለብን። ቤዝዬ good to see you thank you so much my dear ደስ ብሎኛል ስላየሽ። አሁን መምጣትሽ ነው ወይስ ቆየሽ? ኦኬ ሶ አሁን ውስጥ መቆየት ምንም መፍትሄ የሌለው የፖዚቲቭ ወይም ደግሞ የቀና አስተሳሰብ መቆያ መንገድ ነው ማለት ነው። ብዙ ጊዜ ባይ ዘ ዌይ ሐሙስ ዕለት በጣም ቴሌግራም ላይ አሪፍ ብዙ ሰውም ነበረ። ላይቭ ላይ በጣም አሪፍ ጥያቄ አንስተን እየተወያየን ነበር እና ደስተኛ ነኝ። ቤዝዬ አንቺ እንዴት ነሽ? እየተወያየን ነበርና የሰው ልጅ እስቲ ኮመንት ላይ ጻፉልኝ። የሰው ልጅ በጣም የሚፈራው ነገር ምንድን ነው? የሰው ልጅ በጣም የሚያስፈራው ማለት እግዚአብሔር እንዳትሉኝ፣ እግዚአብሔር በቀናነት የምንፈራው የምናከብረው ነው። እንደዚህ አይነት ሰው በኔጌቲቭሊ የሚጠላው የሚፈራው የሚያስጨንቀው ነገር ምንድን ነው? እስቲ ኮመንት ላይ ሞት። በጣም ጥሩ ሞት ትክክል ነው። እሺ ሌላ ማጣት። እሺ ጥሩ ትክክል ነው። ቤተሰቡ ማጣት ትክክል። ኤሜን አንተ ሐሙስ ዕለት ነበርክ ቴሌግራም ላይ። መዓዛ ጭንቀት፣ መዓዛ ጭንቀት ብላለች። ትክክል። እሺ ሁላችሁም ትክክል በትክክል እውነት ነው ያላችሁት እንዳለ ልክ ነው። ግን በጣም 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 የሰው ልጅ የሚያስፈራው ዘቢገስት ፍርሃት ዘቢገስት ጭንቀት የሚመጣው ነገን ምን ሆናለሁ ከሚል የሰው እጅን ማየት። ያ ልክ ነው። ሁሉም ስህተት ሆኖ አይደለም፣ ግን በጣም የሚሄደው ከፍተኛው አንዛይቲ ብዙ ሰዎች ወደ አልሆነ መንገድ እንዲሄዱ፣ እንዲገሉ፣ እንዲሰርቁ በጣም በውስጣቸው መጥፎ ብለው የሚያስቡትን ነገር እንዲያደርጉ የሚያደርጋቸው ነገር ነገ ምን ሆናል? የነገ ፍርሃት፣ የነገ ጭንቀት። ለዛ ነው ጌታውም የተናገረበት ስለ ነገ አትጨነቁ የተባለው። ለዛ ነው። በጣም ሞትማ ግልግል እኮ አረፈ አይደለም የሚባለው። ጥሩምባ እንደገሌ ገሌ እንትና ስላረፉ አይደለም የሚለው። እረፍት እኮ ነው ሞት። ለሚቀሩት ሰዎች ለቤተሰቦቹ ሀዘን ይሆናል። ኦብቪየስ እናዝናለን። ቤተሰቦቻችንን ማጣት ካላችሁት ነገ ማን ይሄድብኝ ይሆን ማናጣ የነገ ጭንቀት ነው። አሁን አላጣችኋቸውም፣ ለምን ታዝናላችሁ? ሰውን ልጅ እንዳይኖር የሚያደርገው ካወቃችሁበት፣ ይህንን ዛሬ ከተረዳችሁ በደንብ በጣም ነፃ መውጫ መንገድ ነው። አእምሯችን ነፃ የሚወጣው በዚህ ነው ማለት ነው። ትልቁ ፍርሃታችንን ቴንክ ዩ ቦስ፣ ትልቁ ፍርሃታችንን ኦቨርቲንኪንግ አባውት ቱሞሮ፣ በትክክል ትልቁ ፍርሃታችንን ትልቁ ጭንቀታችንን ማሸነፍ ከቻለን ጤነኛ መሆን እንችላለን። እሱ ደግሞ የነገ ፍርሃት ነው። ነገን ዝጉትና፣ ነገ ማለት እኮ ያልመጣ ዛሬ ማለት ነው። አለቀ። ሌላ ነገር የለም። ነገ ምን ሆናለሁ? እንደ ዛሬ ነው። አንደኛው ይሄ ነው። አንደኛው አስተሳሰብ ይሄ ነው። እንደ ዛሬ ነው። ምንም ነገ ይኸው እንግዲህ ፀሐይ 1 ሚሊዮን ዓመት ነው ምናምን ዓመት ምድር ከተፈጠረ ጀምሮ እየወጣች እየገባች እየወጣች እየገባች ነው። በቃ ነገም ትወጣለች። ዛሬ እንደገባችሁ ዛሬ እንደወጣችሁ ምንም አዲስ ነገር የለው። አእምሯችን ግን ስለማያውቀው መረጃ ለሌለው ነገር ሁሉ ፍርሃት አለው። ይህንም በምን ልነግራችሁ እችላለሁ መሰላችሁ?
አንዳንድ ጊዜ ጂፒኤስ ይላክላችኋል ማታውቁት ሰፈር እንድትሄዱ ወይ ድራይቭ ያደርጋችሁ ይችላል። በኡበር ሊሆን ይችላል፣ በራይድ ሊሆን ይችላል፣ በኤኒሚስ ሊሆን ይችላል። ነገር ግን ነገ ትንሽ ራቅ ካለና ማታውቁት ሰፈር ከሆነ እንደምታውቁት ሰፈር ሰላም አይሰማችሁም። በጧት ትነሳላችሁ፣ እንቅልፍን መውሰድ ላትችሉ ትችላላችሁ። ብቻ ኮምፎርት አይሰማችሁም። ከዛ በጂፒኤስም ሆነ በምንም ተጠንቅቃችሁ ምናምን ብላችሁ ደረሳችሁ። ከደረሳችሁ በኋላ ትላንትና ያልተኛችሁት የተጨነቃችሁት ተኝታችሁም ከሆነ ጠዋት በጣም ያሰባችሁት በጊዜ ምናምን የወጣችሁት ለምንድን ነው? እንደዚህ ሰላም ልትደርሱ ለምንድን ነው? ኦንሊ ዋን ሪዝን ነው። ከዚህ በፊት መንገዱ ላይ እዛ ሰፈር ሄዳችሁ ስለማታውቁ ብቻ ነው። ኤቭዬ እንዴት ነሽ? ለዛ ብቻ ነው እንደዛ የተጨነቃችሁት፣ እንደዛ የፈራችሁት። እነ ማዘር ቤት፣ አጎት ቤት፣ አክስት ቤት ብዙ ጊዜ ሄድክበት ቢሆን አትጨነቅም። እንደውም አርፍደውላቱ አይ በዛ ስለምን ጧጧ አድርጌ እንደምንም ደርሳለሁ አርፍደውላ ነው የምትወጣው። አእምሯችን እንደዚህ ነው። የማያውቀውን አዲስ ኤክስፒሪየንሱ ሬፈረንስ የሌለውን እውቀት የሌለውን ነገር እንደ ዴንጀር ነው የሚያየው። ያ ደግሞ ለክፋት አይደለም፣ እኛን ለመጠበቅ ተገቢውን ጥንቃቄ እንድናደርግ እንዳንጎዳ በማሰብ ነው። ገብታችኋል? ስለዚህ ይህንን ማወቅ አለብን። ለዚህ ነው ነገን የሚፈራው፣ ነገ ምን እንደሚሆን መረጃ ስለሌለው ብቻ ነው። ስለዚህ መረጃ ባላችሁ ጊዜ ተኩት። ስለአሁን ምን አላችሁ? አሁን ለምሳሌ በአጭሩ ከዚህ ከእናንተ ጋር ስጨርስ ካለው ሌላ ስራ እሰራለሁ፣ እቅድ አለኝ፣ ወደዛ ሄዳለሁ። ምንም ያስጨነቀኝ ነገር የለም፣ ምንም ያሳስበኝ ነገር የለም። አሁን ላይ እያወራኋችሁ ነው። ተረጋግቼ እናንተን ጥያቄ መመለስ ምናምን ማስበው ማውራት ምናምን ነው። ለነገ ክፋቱ ይበቃዋል ይላል መጽሐፍ። በትክክል ለነገ ክፋቱ ይበቃዋል ማለት ምን ማለት መሰላችሁ? ከዛሬ ተበድራችሁ ለነገ አትጨነቁ። ነገ ሙሉ አለው፣ እዛው የተሟላ አለው። ነገ የሚያስጨንቀው የሚያስደስተውም ፉል ፓኬጅ ነው ማለት ነው። ስለዚህ ለምን ከዛሬ ላይ ተበድሬ ለነገ እጨነቃለሁ? ዛሬ ላይ እኮ ስለ ነገ ብጨነቅም ነገ ደርሶ ስለዛ ጉዳይ ፌስ አድርጌው ጉዳዩን መጨነቄ፣ መደሰቴ፣ ማዘኔ፣ ማልቀሴ፣ መሳቄ አይቀርም። ስለዚህ ለምን ከዛ ተበድሬ አሁን እንደዛ ሆናለሁ? የዛሬ የራሱ ፉል ፓኬጅ አለው። ከዛሬው ጋር ዛሬ ካለው ፕሮብሌም ጋር ዲል ማድረግ፣ ዛሬ ካለው ደስታ ጋር መደሰትም። ስለ ነገ ደግሞ የራሱ ፉል ፓኬጅ አለው ነው። ዛሬ በማሰብ ስለ ነገ ከነገ ላይ አንድ ነገር ማንሳት አትችሉ፣ አንድ ነገር መቀነስ አትችሉ። ሶ ዋይ ውድ አይ ዌስት ማይ ታይም? ምንም አይቀርልኝም። አንድ ጓደኛ አንድ ጊዜ መጣና እናቴ በጣም ተጨንቄያለሁ፣ በጣም አዝኛለሁ አለኝ። በጣም አዝኛለሁ፣ በቃ ልቤ ተሰብሯል አለኝ። ለምን አልኩት። የእውነት ነው የምነግራችሁ። እናቴ በጣም ታማለች እና ልትሞት ነው ምናምን ነገር አለኝ። ታዲያ ለምን አዘንክ? ልትሞቱ ነው ብለህ ደምድመሃል። በጣም ሰው ኔጌቲቭ ነው ያለው እና ለምንድን ነው አሁን ያዘንከው? ታዲያ እንድያቸውን የሚሞቱ ከሆነ ይቅርታ አም ሶሪ ቱ ሴይ ዲስ እና የሚሞቱ ከሆነ ሲሞቱ አይደርስም ሀዘኑ አልኩት ማለት ነው። ቆም አለና ምን ማለት ነው አለኝ። አልሞቱም ገና ሊሞቱ ነው ብለህ እያዘንክ ነው። ስለዚህ ኦልሞስት እዛ ጋር እንደዛ ካሰብክ መሞታቸው ማይቀር ነው ብለህ ካሰብክ ሲሞቱ አታዝንም ወይ? ይሄ ለእኔ ምን ይጠቅመኛል አለ። አንድ ነገር ይጠቅመሃል። የእሳቸው መኖርና መኖር ሊችሉ የሚችሉበት አንድ ድል አለ። አሁን በቀና አስተሳሰብ ፖዚቲቭ ኢነርጂ ላይ ሆነ ይድናሉ በሚል ተስፋ ከፊት ላይ ተስፋን እየፈነጠክላቸው እየገባ ትሪት ብታረጋቸው ብታስታመማቸው አሃ ደህና ነኝ ማለት ነው፣ ለካ ምንም አልሆንኩም ማለት ነው ሚል ተስፋ ካንተ ላይ ስለሚጋባባቸው የመዳን ዕድላቸው ይጨምራል። ግን በቃ ልትሞት ነው በቃ መሞቱ አይቀርም ብለህ የምትገባ ከሆነ ሁልጊዜ ከፊት ላይ ተስፋ የቆረጠን ነገር ኢነርጂ ስለሆነ ኢምፓርት የሚያደርጉት ታፋጥናለሁ ሞታቸውን አልኩት። በጣም ገረመው። በጣም እንትን አለ። እውነትህን ነው በቃ አለ። ሄደ እንደገባው አለ በቃ ሲነግረኝ ድነዋል እናቱ አልሞቱም እግዚአብሔር ይመስገን። እንደገባው እንዴ ማየ በጣም ደህና ነሽ አልኩ። ውሸቴን በጣም ተዳክማ አለ።
ማየ በጣም ደን እንዴ ተሻለሽ ዳንሽ በለው በቃ አሁንማ ወደ ቤት እንሄዳለን፣ ሐኪም ቤትም በቃ በአጭር ጊዜ ትወጫለሽ ምናምን ማለት ጀመርኳል። እና እውነትን ነው እንዴ ልጄ፣ እኔ ግን እኮ እንትን ኧረ ፊትሽ ግን ተቀይሯል ምናምን፣ በጣም በአጭር ጊዜ ውስጥ ተሻላቸዋል። እና እንደዚህ ነው ኢነርጂ። በጣም ኢነርጂ ኔቨር ላይስ በህይወታችን። ለዛ ነው ኢነርጂ ኔቨር ላይስ የሚሉት አባቶቻችን። ከፍትፍቱ ፊቱ ይላሉ። ፊቱን አጨማትሮ በኔጌቲቭ ኢነርጂ፣ በኔጌቲቭ አስተሳሰብ፣ በክፉ መንፈስ ፍትፍት ቅቅልም ቢሰጠ አንፈልገውም ነው አባታቸው። ለምን? ኢነርጂው ይሻለናል። ፍትፍቱን ትቶ ፊቱን ቢያበራልኝ ይሻላል፣ ኢነርጂው ቀና አስተሳሰቡ ይሻላል የሚል ሀሳብ ነው ያለው። አጠረ ብላችሁ አረዘምኩት። በቃ ያው ይበቃል። ከዚህ በላይ ከበዛ አሪፍ አይደለም። እና ስቴይ ፖዚቲቭ ፕራክቲሱን ስሩት። 21 ቀን ያለምንም ኔጌቲቪቲ ማሳለፍ፣ ኔጌቲቭ ኢነርጂ ለአለማውጣት፣ ኔጌቲቭ ሀሳብ፣ ኔጌቲቭ ቃል፣ ኔጌቲቭ ቦታዎች አለመቆየት። 21 ቀን ቆይታችሁ ድንገት ራሳችሁን ወይም ኔጌቲቭ ነገር ወጥቷችሁ ወይም ደግሞ ኔጌቲቭ ነገር ስታስቡ ራሳችሁን ያዙት። ስትይዙት ግን ከ5 ደቂቃ በላይ ቆይታችሁ ከሆነ አንድ ብሎ ይጀምራል ቀኑ። 19ኛው ቀን ላይም ቢሆን ማለት ነው። ይሄንን አድርጉት፣ ለውጥ ታመጣላችሁ። ቢሆነስት ከነገ ካሁን ጀምሩ፣ ችግር የለውም። ነገ እንምጣ እናቅም። ለምን ትባክናለች? ማምሻም እድሜ አይደለች? በዚህ ጊዜ ውስጥ ለምን ኔጌቲቭ ለነገ አሳድረን እናቆያለን? ተምዬ ካሁኑን ጀምር። አሁን ጀምሮ ኔጌቲቭ ቶት አባሩ። አቁም አትበሉት። እንደዛ አይደለም ኔጌቲቭ ቶት የሚባረረው። በቃ ጉድ ነው ምናምን የሚለ ኧረ እንዴ አምላክ ያለ ፈጣሪ ያለ እንዴ እኔም አለው እሰራለሁ ምንም ችግር የለም በሚል ሪፕሌስ ነው የሚደረገው። ቶት ዩ ካን ኖት ላይክ ሸት ዳውን ቶት አይቻልም። አእምሯችን ሸት ዳውን ማድረግ አይችልም። ለምን? ይበዛል። የባሰ እንደው ከባድ አይደለም፣ ቀላል ነው እኮ እንድትለማመዱ ነው። ጨዋታ አድርጉት፣ አትፍሩት፣ ቀለል አድርጉት። ክብደቱ አይታይሽ፣ ቀለቱ ይታይሽ፣ ቀላል ነው። ሸቶፍ ማድረግ አንችልም፣ ሸዳውን ማድረግ አንችልም። ቶትን ሪፕሌስ ነው የምናደርገው፣ እንተካበታለን። ጉድ ነው አለቀል፣ መጥፎ ነው እንትን ባይከፈልስ ቢያጥረስ የሚለውን ቢበዛስ ምንም ችግር የለውም እንዴ። ለምን? የአስተሳሰባችን ነው እንዲበዛም እንዲከፈልም እንዳይከፈልም የሚያደርገው ማለት ነው። ሀያትዬ አሁን ጀምር፣ ትራምፕ ይከፈታል። ኦኬ። ከዛ በፊት ከትራምፕ በፊት በጣም ብዙ ውስጥሽ መክፈት ያለብሽ ነገር አለ። ውስጣችን ያለውን መክፈት ይቀላል። ትራምፕን መቆጣጠር አንችልም፣ ውስጣችን ያለውን ግን መቆጣጠር እንችላለን። ስለዚህ ውስጣችን ያለውን ኢነርጂ አንላክ ማድረግ ነው መጀመሪያ። ሌሎች ጋር ያለው በር እንዲከፈት እኛ ጋር ያለው አንላክ መደረግ አለበት። ለዛ ነው ቅድም ሄዳችሁ ቪዲዮን አይታችሁ እንትን አድርጉ፣ ኮፒ ሊንክ አድርጉ፣ ብዙ ሰው ጋር ይድረስ ያልኳቸው። ለምን? ብቻችንን ፖዚቲቭ ብንሆን ራሳችንን ነው እንጂ የምንቀይረው ሌሎችን መቀየር አንችልም። አንድ ላይ ግን በብዛት ፖዚቲቭ መሆን ስንጀምር ግን አካባቢውን መቀየር፣ አገራችንን መቀየር፣ የምንኖርበትን መቀየር፣ ባህላችንን ለጥሩ መቀየር፣ አስተሳሰባችን፣ እምነታችንን መቀየር እንችላለን። ኮሌክቲቭ ኮንሽስነስ ይለዋል ሳይንስ። ኮሌክቲቭ ኮንሽስነስ ይባላል። ኮሮና ላይ ታይቷል። ብዙ አይደለ? ኮሮና ከዛ በኋላ ችግር የለውም የሆነ ጊዜ ብዙ ሰዎችን ካጠፋ በኋላ ከዛ አሁን ግን ብዙ ችግር የለውም። ኮሮና እኮ እና ወደስ ሄሬኒዘር የሚይዛቸው ሰዎች አሉ። ግን ኮሌክቲቭ ኮንሽስነስ ስላዳበርን ከዚህ በኋላ ፕሮብሌም አይደለም፣ አያስደነግጠንም፣ አይመታንም። እንደዛ ለማለት ነው። ቴንክ ዩ ሶ ማች